እንደምን አመሻችሁ የተከበራችሁ አድማጮች ከኢትዮ ኤፍኤም 7.8 የካቲት 13 ቀን 2018 ዓ.ም የዕለተ አርብ ኢትዮ አመሻሻችን 12 ሰዓት ሆኖ ተጀምሯል። እስከ 1 ሰዓት ቆይታ የምናደርግ ነው የሚሆነው። ቆይታችሁን ከኛ ጋር ታደርጉ ዘንድ የአክብሮት ግብዣችን ነው። በኢትዮ አመሻሻችን ከምናነሳቸው ጉዳዮች መካከል በኢትዮ ምልከታ ዝርዝር ዘገባችን ለተጨማሪ 8 ወራት እድሜው የተራዘመለት ሀገራዊ የምክክር ኮሚሽን በትግራይ ክልል የገጠመውን እንቅፋት እስካሁን አለመፍታቱ ይታወቃል። ኮሚሽኑ በክልሉ እየገጠሙት ያሉ እክሎችና ከነዚህ ችግሮች ለመውጣት እየወሰድኩት እገኛለሁ ባለው መፍትሄ ዙሪያ ቅኝት አድርገናል። ወደ ኋላ ላይ እንመለስበታለን። ከሀገር ውስጥ አጫጭር መረጃዎች ውስጥ ደግሞ ምርጫ ቦርድ የምርጫዎች ምዝገባ ቁሳቁስ የማሸግ ስራንና የስርጭት ዝግጅትን እያከናወንኩ ነው ብሏል። ይህንን የምንመለስበት ይሆናል። ከውጭ በያዝነው አጫጭር መረጃዎች ደግሞ ትራምፕ ኢራን በስምምነት እንድትደርስ ውስን ጥቃት ለመፈጸም እያሰቡ መሆኑ ተነግሯል። የፕሬዝዳንቱ የጥቃት ስፋት እስኬት ነው እንመለስበታለን። ከነዚህ በተጨማሪም በኢትዮ አመሻሻችን አንድ ለመንገድ ኢትዮ ገበያና ስፖርታዊ መረጃዎችም ሰዓታቸውን ጠብቀው ወደ እናንተ የሚደርስ ይሆናል። አድማጮች እናንተም ሀሳብ አስተያየት ካላችሁ በ6321 ላይ በአጭር የጽሁፍ መልእክት ልታጋሩን ትችላላችሁ። ኢትዮ አመሻሹን እየመራው ሀና ሰይፉ አብሬያችሁ ቆይታ አደርጋለሁ። ዋና አዘጋጇ ያይኔ አበባ ሻምበልናት። በቴክኒኩ ልዑል እጅጉ አብሮን ይቆያል። አድማጮች ቆይታችሁን ከኢትዮ ኤፍኤም 7.8 ጋር ታደርጉ ዘንድ የአክብሮት ግብዣችን ነው። ከሀገር ውስጥ ቀዳሚ ያደረግነው የኢትዮጵያ ብሔራዊ ባንክ በነገው ዕለት በሚያካሂደው ልዩ የውጭ ምንዛሬ ጨረታ ግማሽ ቢሊዮን ዶላር አቅርቧል። ባንኩ ባለፈው ዓመት የውጭ ምንዛሬ ጨረታ ለማውጣት ከጀመረ ወዲህ 500 ሚሊዮን ዶላር ለጨረታ ሲያቀርብ የአሁኑ ለሁለተኛ ጊዜው ነው። ባንኩ ለሁለተኛ ጊዜ ለጨረታ ያቀረበው የገንዘብ መጠን በመደበኛ ጨረታዎች ከሚያቀርበው የገንዘብ መጠን በ7 እጥፍ ይበልጣል። ባንኩ ባለፈው ጥር 19 ቀን ባካሄደው የግማሽ ቢሊዮን ዶላር ጨረታ አንድ የአሜሪካ ዶላር በ154 ብር ከ8 ሳንቲም አማካይ ዋጋ እንደተሸጠና ከተጫራቾች 78 ቢሊዮን ብር እንደሰበሰበም ገልጾ ነበር። በጨረታው ላይ 31 ባንኮች ተሳትፎ የነበረ ሲሆን የውጭ ምንዛሬ ያገኙት ግን 25ቱ ብቻ እንደነበሩ በወቅቱ ተገልጿል። ምርጫ ቦርድ የመራጮች ምዝገባ ቁሳቁስን የማሸግ ስራንና የስርጭት ዝግጅትን እያከናወንኩ ነው ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ሀገራዊ ምርጫ የሚውሉ የመራጮች ምዝገባ ቁሳቁሶችን የማሸግ ተግባርና የስርጭቱን ዝግጅት እያከናወነ መሆኑን የቦርዱ ሎጂስቲክስ ኃላፊ አቶ መላከ አሉላ አስታውቀዋል። አቶ መላከ በአዲስ አበባ ቦሌ አየር መንገድ መጋዘን በመገኘት የእሸጋ ሂደቱን ለጋዜጠኞች ባስጎበኙበት ወቅት እንደገለጹት ከሆነ እስከ ትላንት የካቲት 12 ድረስ ቦርዱ ባለው 3 መጋዘኖች ምርጫ ከሚያካሂድባቸው 52720 የምርጫ ጣቢያዎች መካከል የ22000 ያህሉን እሸጋ ማጠናቀቃቸውን አስታውቀዋል። ቦርዱ ለቁሳቁስ ስርጭት 3 አይነት የትራንስፖርት አማራጮችን እንደሚጠቀም ያመለከተ ሲሆን እስከ 500 የሚደርሱ ከባድ የጭነት ተሽከርካሪዎች የኪራይ ውል መዘጋጀታቸውን እንዲሁም ራቅ ላሉ መዳረሻዎች ደግሞ በጊዜ ለማድረስና ለስልጠና ቁሳቁስ ሙሉ በሙሉ የአየር ትራንስፖርት እንደሚጠቀም ገልጿል። በተጨማሪም በጋምቤላ ክልል የሚገኘው የአኮቦ ምርጫ ክልል ለመድረስ ጀልባ ጥቅም ላይ እንደሚውልም ተገልጿል። ምርጫ ቦርድ በምርጫና በድህረ ምርጫ ወቅት ምርጫ ነክ ሐሰተኛ አደናጋሪ መረጃዎችን ለመከላከልና ለመቆጣጠር የሚያስችል የብሔራዊ የትብብር ስምምነትን ይፋ አድርጓል። የትብብር ስምምነቱ ዓላማ በምርጫ ሂደት ሊሰራጩ የሚችሉ ሐሰተኛ መረጃዎችን ለማጣራት ፈጣን ምላሽ ለመስጠት መራጮችና በምርጫው በቀጥታና በተዘዋዋሪ ድርሻ ያላቸውን ተቋማትና ግለሰቦችን በተዛባ መረጃ ላይ ከተመሰረተ ውሳኔ አሰጣጥ በመጠበቅ ምርጫው ነፃ ናት አማኒ እንዲሆን ማስቻል እንደሆነ ቦርዱ ገልጿል። የተመድ የልማት ድርጅት የጥላቻ ንግግርና ሐሰተኛ መረጃ የምርጫን ተአማኒነት አደጋ ላይ ከማጣል ባሻገር ግጭት ሲያስነሳ እንደሚችል ዛሬ በትብብሩ ዙሪያ በተካሄደው መድረክ ላይ ተናግረዋል።
በወላይታ ዞን 81 ሚሊዮን ቶን የድንጋይ ከሰል ክምችት መኖሩ ተረጋግጧል። ይህ የማዕድን ክምችት መጠን በወላይታ ዞን ኪንዶ ዲዳዬ ወረዳ በ81 ካሬ ኪሎ ሜትር ክልል ውስጥ እንደሚገኝ ባካሄደው ጥናት ምርምር ማረጋገጡን የኢትዮጵያ ጂኦሎጂካል ኢንስቲትዩት አስታውቋል። የተገኘው የድንጋይ ከሰል ለሲሚንቶ ማምረቻ፣ ለኢንዱስትሪ ቦይለሮችና ለጡብ ፋብሪካዎች እንደ ዋነኛ የኃይል ምንጭነት ማገልገል እንደሚችልም ተጠቁሟል። በደቡብ ኢትዮጵያ ክልላዊ መንግስት በኦሞ ተፋሰስ የተገኘው ይህ የድንጋይ ከሰል ክምችት ለኢትዮጵያ የኢንዱስትሪ ዘርፍ መስፋፋት ወሳኝ ሚና ይጫወታልም ተብሏል። ኢትዮጵያ ለድንጋይ ከሰል ግዢ በየዓመቱ ከ300 ሚሊዮን ዶላር በላይ የውጭ ምንዛሬ እንደምታጣ የማዕድን ሚኒስቴር መግለጹ ይታወሳል። ኢትዮጵያ የነዳጅ ማከማቻውን ወደ ጅቡቲ ጃዋም ጆርግ መደብ ለማዘዋወር